ከሳውዲ አረቢያ እንዴት ነው ወደ ኢትዮጵያ ቀጥታ ብር የሚላከው ያላችሁኝ? ይኸውና ባንኩ ዲ360 ይባላል ብያችኋለሁ ከዚህ በፊት እና ወደዚህ ባንክ ሎጊን በማለት ገባ። ኦልሬዲ አካውንት ስላለኝ ማለት ነው። እና ቀጥታ ወደ ትራንስፈር ነው ሄድኩት። ብር ትራንስፈር ማድረግ ስለፈለኩኝ ወደ ኢትዮጵያ ትራንስፈር ወይም መላክ የምትለዋን እጫናለሁ። አድ ቤኔፊሻሪ የላኪውን ማንነት መረጃ አስገቢ ይለኛል። አድ ቤኔፊሻሪ የምትለዋን እጫናለሁ ማለት ነው። እናም በመቀጠል አድ ቤኔፊሻሪው ላይ ኢንተርናሽናል ከሀገር ውስጥ ከሀገር ውጭ ወይስ ከአካውንት ወደ አካውንት ሲለኝ ከሀገር ውጪ ወደ እናት ሀገር ኢትዮጵያ ያለዋለሁ። ኢንተርናሽናል ላለው ቹዝ ካንትሪ ሀገርሽን መረጭ ይለኛል። ያ ኢትዮጵያ ብዬ ኢትዮጵያ መረጥኩኝ። ባንክ ሞባይል ባንኪንግ መኒግራም ሲለኝ ባንክ ብዬ ኢትዮጵያ ባንክ ስለው ብዙ አማራጮች አቢሲኒያ፣ አዋሽ፣ ዳሽን ብዙ አመጣልኝ። ኢትዮጵያ ኮሜርሻል ባንክ ወይም ኢትዮጵያ ንግድ ባንክን መረጥኩኝ። ኮዝ ከሁሉም አማራጮች ከፍተኛ ምንዛሪ ያለው እሱ ነው። የባንኩ ዲቴል አስገቢ ያለኝ ባንክ የሚላክለትን ሰው ስም፣ አካውንት፣ የአባቴ አያት ከዚህ በፊት አድ ያረኩት ስለነበረ ወደ አረኩት ተመለስኩኝ ማለት ነው። እና እንደዚህ በዚህ መልኩ ትራንስፈር የምትለዋን ተጫንኩኝ። ያ ምንዛሬውን አመጣልኝ። 100 ብር 4400 ኢትዮጵያ ብር ነው ሲለኝ 100 ሪያል 1000 ብር አልኩኝ። 44079 ብር ከ22 ሳንቲም ሲለኝ ለምን እስቲ 1200 አልሞክርም ብዬ ወደ 1200 ቀየርኩኝ ሀሳቤን ማለት ነው። እና 1200 ብዬ ደግሞ በዚህ መልኩ ሳስገባለት ያው ቫሪ ያደርጋል 52895 ብር ሶሪ ሲለኝ ኦኬ ምናምን አልኩኝና አሰብኩኝ ለካ ምኞት ነው ምንም የለኝም ደሃ ነኝ እና በቃ የሚያምርብኝ የደሃ ነገር 100 ብር ነው ብዬ በዚህ መልኩ 100 ብር ትራንስፈር አረኩኝ እና ሞከሩት።